ምን ላርግ ወድጄ ነው እንዴ ልጆቹ አሁን ይኸው ቁርስ ሳይበሉ ሄዱ ምን ላርግ አየ ከቅርብ ጊዜ ወዲህ እየተገለጠልኝ ነው የመጣው ለነገሩ ለኔ ብቻ ሳይሆን ሰዎችም የኔን እርባና ቢስነት ማየት ጀምረዋል ቆይ እንደዚህ አይነት ሐሳብ ጎብኝቶ ያቃል ይሄ ህይወቴ አሁን ከመጣበት በተለየ መንገድ ሄዶ ቢሆን ኖሮ ሚላሳል ወይም ደግሞ የትኛው የህይወት ክፍል ላይ እንደተሸወድክ ለማወቅ ሞክረህ ታውቃለህ ለምሳሌ እኔ እንደተመረኩ ከመቀጠር የሆነ የራሴን ቢዝነስ ጀምሬ ቢሆን ኖሮ አላደል በሙያዬ ስኬታማ ቢሆን ኖሮ እንዴ እርባና ቢስነት አይሰማኝም ነበር አዎ ህይወቴ ሌላ ነበር የሚሆነው ሚስቱ ልጆቹ የሚኮሩበት አባወራ ሰዎች ገና ከርቀት ሲያዩት ፈገግ ብለው የሚቀበሉት አብረውት ለመሆን የሚመርጡት ሰው ሆን ነበር አስበዋል